ናልሁኝ እያወራሁ ነው በጣም ያረከሽ ነበር እንዴ? አዎ ዛሬም እንደገና ሌላ ደስታ ማለት። ሰላም እንዴት ናችሁ? ጤና ይስጥልኝ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም ለየት ባለ በጣም ደስ በሚል እኔ በጣም ያስገረመኝ የሴት ፍቅር ማን ነው የሴት ክብር ገባችኋ? ሴት ልጅ ምን ያህል አስተማሪ እንደሆነች፣ ሴት ልጅ ምን ያህል ብቃት እንዳላት፣ ሴት ልጅ ምን ያህል ነገራቶችን የምታይበት መንገድ ለየት እንዳለ የተረዳውበት ቀን ነው። ነገሩ ምንድነው? ግምጃዬ ነብሩ ጋር እንግድና ጠርተዋት መጣለች። እንደገና ደግሞ ከዛ በፊት ግን ከመምጣቷ በፊት ሃይሚ የተናገረችው ነገር የምሬን ነው። ብቻ ለኔ ብቻም አላቅም ከኔ ጋር አብሮኝ ያየውም ሰው እንባ ነው የተናነቀው። እኔም እንባ ተናንቆኛል። ምክንያቱም ሰዎችን ስታመሰግን ከድል በኋላ እኔ ማቀው ሰው ከድል በኋላ ሲጎርር ነው። ከድል በኋላ የሆነ ፉከራ ላይ ከድል በኋላ የሆነ ነገር ሲያደርግ ነው የማቀውና ሃይሚ ግን እዛው በቃ ላይክ ስሜት አለ። በጣም ኮርታብናለች። በጣም በብዙ ሰው ነው ኮራች። በጣም ብዙ ነገር ሀፕን አድርጓል። ግን ያን ሁሉ ተቆጣጥራ ኩራቷን ምንዋን ድሏን ተቆጣጥራ ለሰው የሰጠችው ሪስፔክት በጣም ነው የገረመኝ። ዛሬም እንደገና ደግመዋለች። ሁሉንም አመስግናለች። በጣም ደስ ይላል። እንደገና ደግሞ ግምጃይም ደግሞ ተቀላቅላለች ከነሱ ጋር ማለት ነውና ፕሮግራሙ በአጠቃላይ በጣም ደስ የሚል ነበረ። ላይክ ቪዲዮን ያላያችሁት ካላችሁ ገብታችሁት፣ እኔም ደግሞ ትንሽ ሪከርድ አደረኩታለሁ። እሱን ሪከርድ አደረግላችኋለሁ። ሌላ ደግሞ ማንሳት የምፈልገው ሐሳብ ምንድነው? ዛሬም እንደገና ሌላ ደስታ ማለት ነው። ትላንትና ያው በጣም ደስ ብሎኝ ቪዲዮ ሰርቼ ነበረ። ዛሬም እንደገና በጣም ደስ ብሎኝ ቪዲዮ ሰርቻለሁ። በጣም በቃ እንባን የተናነቀኝ ቪዲዮን ሳየው በጣም እንባን የተናነቀኝ ሃይሚ ለነገራቶችን ስትገልጽ ሃይሚ በጣም ለየት ያለች ሰው ናት። ያው ታውቃላችሁ ብዙ ጊዜ ሃይሚና ብሩክ እንደግፌ ነው የምሰራው። ሲያጠፉ ማጥፍታችኋል፣ ትክክል ሲሆኑ በጣም ትክክል ናችሁ በርቱ በማለት ነው ቪዲዮ የምሰራውና የዛሬው ግን ለየት አለብኝ። በቃ እቺ የትኛው ሃይሚ ናት ነው ያልኩት። በጣም ብዙ ሃይሚዎችን አውቃለሁ። ከዚህ በፊት የነበረችዋን ሃይሚ አውቃታለሁ። የዛሬና የትናንትና ግን ተለየችብኝ። በጣም ሰው አክባሪ ናት። በጣም አስተዋይ ናት። በቃ ሴት ልጅ የናል አመለካከቷ የረቀቀ እንደሆነ ነገራቶችን የምታይበት መንገድ ለየት እንደሆነ ሃይሚ አስተምራኛለች ዛሬ ማለት ነውና በጣም ነው ደስ ያለኝ። በጣም እኔም ብቻ ነው እንዴ እንባ የተናነቀኝ ነው ያልኩትና ቀደም ብዬ እንደገለጽኩት በጣም ደስ የሚል ፕሮግራም ነበረ። ግምጃዬም ጥሪያችንን አክብረሽ ስለመጣሽ በጣም ነው የምናመሰግነው። ባይዘዊ ግምጃዬ የጌሙን ብታሸንፍ ለበጓ የተራቡ ሰዎችን ለማብላት ነበር አላማው። የተራቡ ሰዎችን አበላለሁ ብላ ነበርና ያ ተሸነፈች እንጂ ሃይሚም እንዳለችው ቪዲዮን ካያችሁት ሃይሚም ምንድነው ያለችው? ከጎንሽ ነን እናግዛለን፣ እኔም ብሩክም ከጎንሽ ነን። ይህ ማለት በቃ በምትሰራው የበጎ ስራ ላይ እንሳተፋለን እያሉ ነውና በጣም ደስ የሚል ነገር ነው። ሃይሚም ብታሸንፍ ለበጎ አላማ ነው፣ እነሱም ቢያሸንፉ ለበጎ አላማ ነው። ገባችሁ አይደለ? በጣም ደስ የሚል ፍቅር ነው መሃላቸው ላይ ያለው። በጣም የሚዋደዱ ጓደኛሞች ናቸው። አንዳንዴ ጨዋታ ምናምን ሲኖር መበሻሸቅ ምናምን ይኖራል። ከዛ በኋላ ጓደኝነት ምናምን ይጠለሻል። እነሱ ጋር ግን ያለው ነገር በጣም ለየት ያለ ነገር ነው። በቃ ሴቶች በቃ ለየት ያለ አመለካከት አላቸው። ላይክ ዝም ብሎ እንደ ፈረስ ጋሪ ቀጥታ የሚሄዱ አይደሉም። እና በጣም ደስ የሚል ብስለት ነው ያየሁባቸው በሁለቱም። በጣም በርቱ። በተለይ ሃይሚና ብሩክ በጣም ከዚህ በላይ ይገባቸዋል። ማሸነፍ አይደለም በጣም ዓለማችን ላይ የትኛውም ጌመር የጨረቃን ፋሚሊ ይዛችሁ ማታሸንፉበት ምንም አይነት ምክንያት የለም። ገባችሁ አይደል? ቪዲዮን እስከመጨረሻው ትንሽ ሪከርድ ያደረኩት አለ። እሱን ይዩት። ምናልባት ሙሉውን ደግሞ ማየት የምትፈልጉ ካላችሁ ደግሞ ከታች ሜንሽን አደርጋችኋለሁ። ወዳችኋለሁ። ቻው። ናልሁኝ እያወራሁ ነው በጣም ያረከሽ ነበር እንዴ? አዎ ለምን ደስ ብሎኝ ደስታ ግምጃዬ መጣለች። ቤተሰብ እኔ ጓደኛሽ ነኝ እንዳትክጂኝ። እኔ ወንድምሽ ነኝ። እሺ ማውራት ትችላለህ እኮ አንተ እኮ አታፍርም፣ ያመልጣል። ኧረ ረጂ አውርዱት፣ ተሸክማችሁት ከምታድሩ አውርዱት። ባይዘው እኔም እንትን ሄጄ ማዳም አጫወችብኝ እንጂ ነገር አሰብ ማርያም ነው ሃይሚ
በጣም ብዙ ነገር አሳልፋለች። በጣም ወድሻለሁ ቅመሜ ኑሪ። በጣም ብቻ እናብላችሁ ነው አይደል? ቆንጆ ምግብ ነው የሰራሁት። ሂዱ ብሉ በቃ እናንተ ምን አገባኝ? ሂዱ ምን ሰሩልኝ ያላችሁ ሂዱ። ሲያስጠሉ ቻው ለራስሽ እባክሽ። ከእናንተ ጋር ቁጭ ብላ ይሻል እንጂ ጃራል። ሰላም ውድና የተከበራችሁ የኛ ውድ እና እንቁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በደስታ ነው የመጣሁት። በእውነት ነው የምላችሁ፣ እኔ በጣም ደስተኛ ነኝ እና እኔ ምን እንደምላችሁ ራሱ አላውቅም፣ ቃላት የለኝም። የኛ ውድ ቤተሰቦች ትለያላችሁ። እግዚአብሔርን አንድም እናንተን ለማመስገን ነው። ሌላ ሰው ደግሞ እዚህ ቤት የጋበዝነው ሰው አለ። እሱ ሰርፕራይዝ ይሁንላችሁ ለእናንተ። ብቻ ግን በጣም ደስ ብሎኛል እውነት። እኔ ማታ መቆም እስኪያቅተኝ ድረስ እግሬ እየተንቀጠቀጠ ነበር። ምክንያቱም በቃ ጭራሽ ያልጠበቅኩት ያላሰብኩትን ነገር ነው ያደረጋችሁትና የጨረቃ ፋሚሊ ሁሌም እንዳኮራችሁኝ ነው። በጣም ደስተኛ ነኝ በእውነት። እኔ ብሩኬም እኔም ላይቭ ስንገባ አሳፍራችሁን አታውቁም፣ ከየትም ቦታ ላይ ብንገኝ ማለት ነውና እናንተን ይዘን ወደፊት እንጂ ወደ ኋላ የለም። በጣም ደስ ብሎኛል። ከግምጃዬ ጋር ያደረግነው የላይቭ ጌም በጣም ደስ የሚል አጓጊ ልብ ሰቃይ የሆነ ጌም ነበረና እኔ እንደውም ትንሽ ኔትወርክ ምናምን እያስቸገረኝ ነበረ፣ ግን ያም ሆኖ ግን በድል አጠናቀናል። ግምጃዬ ደግሞ በጣም ደስ የምትል እንቁ ደስ የምትል ሰው ነችና እሷን ሳላመሰግን ማለፍ አልፈልግም በዚህ አጋጣሚ። ምክንያቱም በቃ እኔ እንጃ ደስ የምትል ሰው ነች በአጠቃላይ ማለት ነውና ጀግና ነች። እወድሻለሁ፣ አከብርሻለሁ። እኔ ማታ እንደውም በደንብ ራሱ ማውራት አልቻልኩም ነበረ፣ ፍቅሬንም መግለጽ አልቻልኩም ነበረና ዛሬ በደንብ አመሰግናታለሁ። በደንብ ያው በዚህ አጋጣሚ ተናገርኩኛ። ወይኔ በላቸው ያናድዳል። ሰርፕራይዝ ነው ብዬ ግን አመለጠኝ። በቃ ግምጃዬ ትመጣለች እዚህ ቤት እና ቆንጆ ምሳ አዘጋጅቻለሁ። ብሩኬ ሊያመጣት ሄዷል። ብሩኬ እሷ ጋ ነው ያለው። እኔ ግን ቤት ውስጥ ጉድ ስል ነበረ። ለሷ ቤቴን ፏ አድርጌ ለመጠበቅ እንግዲህ ያው የቻልኩትን ነገር ለማድረግ ሞክሬያለሁ። ያው እሷ እንደማስደስታትም አልጠራጠርም። አንድም እሷን ለማመስገን፣ በተረፈ ደግሞ ከሷ ጋር ያለንን ጓደኝነት ከዚህ በኋላ አጠናክረን በደንብ እንቀጥላለን ብዬ ተስፋ አድርጋለሁኝ። ምክንያቱም ያው እስከማውቃት ድረስ በጣም ደስ የምትል ሰዎችን የምትቀርብ የዋህ ምስኪን ነችና በጣም እወድሻለሁ፣ አከብርሻለሁ። በዚህ አጋጣሚ ይህን ቪዲዮ ስታይ እና ደስ የሚል ጌም ነበረን። ያው ጌማችንም ደግሞ ለበጎ ስራ ነው። እኔም ብሸነፍ የማደርገው ነገር ነበር። እድለኝነት ነው ባይዘውና እንደውም አንዳንዶቻችሁ እያላችሁ ነበረ እድለኛ ነሽ ግምጃዬ ምናምን ነገር እያላችሁ ነበረ። በጣም እድለኛ ነች። ምክንያቱም በቃ የተራቡትን ወይም ደግሞ ምስኪኖችን ልታበላ ነው እና የቻለችውን ነገር ልታደርግ ነው። ያው እኛም ከጎኗ አለን። ያን ስታደርግ ብቻዋን አንተዋትም፣ አለን ከጎኗ እኔም ብሩኬም ማለት ነውና በጣም እድለኝነት ነው። እኔም ብሸነፍ ምንም አይሰማኝም፣ አይደብረኝም፣ ምንም አይለኝም። ምክንያቱም ይሄ በጣም እድለኝነት ነው። ይሄ ቅጣት ምናምን የመገዳደል ቅጣት አይደለም። እንትን ያልነው ለበጎ ስራ ነው ጌማችንን ያዋልነውና ግምጃዬ በዚህ አጋጣሚ እድለኛ መሆንሽን ልነግርሽ እፈልጋለሁ። ያው ስትመጪ ደግሞ በአካል በደንብ እነግርሻለሁ። ብቻ ግን በጣም ደስ የሚል ጊዜ ነበረን። ቤተሰቦቼ በጣም አመሰግናለሁ፣ ወዳችኋለሁ። እኔ እዚህ ጋር አሁን ስማችሁን ብጠራችሁ አልችልም ጠርቼ፣ በጣም ብዙ ናችሁ። የጨረቃ ፋሚሊ ትለያላችሁ። ሁሌ እንዳልን ነው፣ ሁልጊዜ እንናገራለን። ግን ደግሞ እናንተ ፍቅራችሁን በተግባር እያሳያችሁን ነው። የኔና የብሩኬን አንድነት የምትፈልጉ እኛም ደግሞ አንድ ሆናችሁ እንደዚህ በቃ ድል ስትሰሩ ድል ስታደርጉ ማየት በጣም በቃ እኔ እንጃ፣ እኔ ቃላት የለኝም። እድለኞች ነን ይሄን ስላየን ማለት ነው። ምክንያቱም የሆነ ሰዓት ላይ መከፋፈል ነበር፣ መራራቅ፣ በቃ መጣላት ነበር በመሃላችን ሁላችንም፣ እኔም ጋር ብሩኬም ጋር እና ደግሞ እናንተም ጋር ጸብ ነበረ። ግን ደግሞ አሁን እንደዚህ አንድ ሆነን ደግሞ ድል ስናደርግ ማየት በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን ስለ ሁሉም ነገር። እናንተን የሰጠን ፈጣሪ ነው። በቃ የሰው መውደድ የሚሰጠው እግዚአብሔር ነው አይደለ? እና በጣም አመሰግናለሁ። እዚህ ጋር ስም መጥራት ስላልፈለኩኝ ነው እንጂ በጣም ብዙዎቻችሁን ብጠራ ደስ ይለኛል። ግን አንድ ሰው ጠርቼ አንድ ሰው ብተው ኖርማል አይሆንም አይደለ? እና ይደብራል። ብቻ ግን በቃ እኔን አክብራችሁ ላይቭ ላይ የተገኛችሁ ሰዎች በሙሉ በጣም አመሰግናለሁ። ፍቅራችሁን ያሳያችሁኝ ሰዎች ናችሁ ሁላችሁም እና አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። በስራ ምክንያት ደግሞ ያልተገኛችሁ በጣም ብዙ ሰዎች ነበራችሁ። እናንተንም ባላችሁበት ይሄ ምስጋናዬ ይድረስ፣ አድርሱላቸው። እወዳችኋለሁ፣ ከልቤ ነው።